በዛሬ ቪዲዮ ዘረኛ ሰዎች በዘረኝነት ተነሳስተው ሰዎች ላይ ጥቃት ሊያደርሱ ሲሞክሩ የተዋረዱ 5 ዘረኛ ሰዎችን የምናይ ይሆናል። ከመጀመራችሁም በፊት ሰብስክራይብ በማድረግ እስከ መጨረሻው ተከታተሉ። አንደኛ፣ በወልማርት ሱፐርማርኬት ውስጥ አንዲት አሜሪካዊት ሴት ሌላ ጥቁር ሴት ላይ በሰውነቷ ቀለም ምክንያት የዘረኝነት ንግግር ያለማቋረጥ ስትናገራት ነበር። ነገር ግን ሴትየዋ ልታቆም አልቻለችም። ንግግሩም እንደምትመለከቱት ወደ ጸብ ይቀየራል። ሁለተኛ፣ በቀጣይ ላይ ደግሞ አንድ ሰውዬ በኤርፖርት ውስጥ ሌላ ተጓዥን ከየት እንደመጣ በመጠየቅ ማሾፍ ጀመረ። What am I filming? Yeah. I'm finna film my ass whooping in the video. Oh, your ass? Oh, yeah. Funny kind of, yeah. I beat your ass. Yeah, what's up? I'll knock you out for sure. Oh, yeah, for sure. But for sure, man. Yeah, for sure, man. For sure. We'll get out, we'll get your camera off. Shut up, nigga. Watch out. ነገር ግን ይሄ ጥቁር ፕሮፌሽናል ተደባዳቢ መሆኑን አላወቀም ነበር። በመቀጠልም ሰውየው ቀድሞ ጥቃት ይሰነዝርበታል። ምላሹ ግን የከፋ ነበር። ከተደባደቡ በኋላ ሰውየው ፊቱ ቀልቶ ነበር። ሴኩሪቲዎችም ሰውየውን ጥፋተኛ ሆኖ ስላገኙት ይዘውት ይሄዳሉ። በሶስተኛ ላይ ደግሞ አንድ ጥቁር ሴት ዕቃ ለመግዛት ፈልጋ ሰራተኞቹን ስትጠይቃቸው እነሱ በስርዓት ሳያናግሯት ስለቀሩ ጸባይዋ ቶሎ ይቀያየራል። በመሃልም ነገሩን ለማረጋጋት አንዲት ሰራተኛ ትገባለች። ፖሊሶችም ሴትዮዋን ይዘዋት ይሄዳሉ። የመጨረሻው ግን ያስቃቸዋል። ምክንያቱም የምትመለከቷቸው 2 ሰዎች በአውሮፕላኑ ኤር ኮንዲሽኒንግ ምክንያት ይጣላሉ። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። እናንተስ እንደዚህ አይነት ሁኔታ ውስጥ ብትገቡ ምን ታረጋላችሁ? ተረጋግታችሁ ታልፉታላችሁ ወይስ መልስ ትሰጣላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ።